በዛሬው ዓለም ውስጥ የእድገትና የባህላዊ ችግሮች መጠን በመጨመር ላይ ነው። ለዚህ ብዙ ምክንያቶች እንደሚገኙ ተገምተዋል። ከነዚህ ውስጥ አንዳንዶቹ የኑሮ ልምዶች ለውጥና የቀድሞ የሚወለዱ ህፃናት መጠን መጨመር ናቸው። አሁን ያለው የእድገት ችግሮች መጠን 6 እስከ 7 በመቶ ሲሆን የባህላዊ ችግሮች ደግሞ 10 እስከ 12 በመቶ ነው። ይህ አስገራሚ ቁጥር ቢሆንም ቀደም ብሎ መገንዘብና መግባባት ለእነዚህ ህፃናት ውጤቱን ለማሻሻል በጣም አስፈላጊ ሚና ይጫወታል። እንግዲህ ቀደም ብሎ መለየትና መግባባት ለምን አስፈላጊ ነው? ምላሹ ኒውሮፕላስቲሲቲ ነው። ኒውሮፕላስቲሲቲ አንጎል ለለውጥ ለመስማማት የሚችል ችሎታ ነው። ይህ በህይወት ሁሉ ይከናወናል፣ በተለይም በመጀመሪያዎቹ 5 ዓመታት ውስጥ፣ ምክንያቱም ይህ የአንጎል እድገት በጣም አስፈላጊ የሆነ ጊዜ ነው። ስለዚህ በዚህ ጊዜ ቀደም ብሎ መለየትና መግባባት ለእነዚህ ህፃናት በጣም የተሻለ ውጤት ይሰጣልና እነሱም ከፍተኛ ችሎታቸውን እንዲደርሱ ይረዳቸዋል።